ቪላ ቤት በቃ ዱባይ ላይ ቪላ ቤት መኖር ልፈልግ ይችላል። ግን መኖር እንደማልችል ልቡና ያውቀዋል አይደለ? ተነስቼ ቪላ ቤት ውስጥ መኖር አለብኝ ብዬ ፈጣሪ ማማረር የለብኝም። ቪላ ቤት ውስጥ መኖር እንደማልችል አውቀዋለሁ። እንደማንችል የምናውቀውን ነገር ሊቭ ኢት። የምትችሉትን ነገር አሳዱ። መያዝ የምትችሉትን ማግኘት የምትችሉትን ነገር አሳዱ። እንደዛ ሲሆን ላይፍም ቀላል ይሆናል። ብዙ ጊዜ አታማርሩም። አንዳንዴ ትንሽ ነገር ላይ ትልቅ ነገር በእርግጥ ትልቅ ነገር አትመኙ አይደለም ተመኙ፣ ግን ጊዜ ይወስዳል። ያ ነገር አሁን ካልሆነልኝ ይሄ ነገር አሁን ነው ቪላ ቤት ውስጥ መኖር ብፈልግ አሁን ላልኖር እችላለሁ፣ ወደፊት ግን ልኖር እችላለሁ። ዳሚዝ አሁን አይደለም ታይሙ ማለት ነው። ኢት ዊል ቴክ ታይም። ግን ያ ታይም ሲመጣ ግን ኦፍ ኮርስ አደርገዋለሁ። ሶ ሁሉም ነገር ጊዜውን ይጠብቃል እንጂ መሆኑ አይቀርም። ሶ የምትፈልጉትን ነገር አስቡበት። and be strong, be happy, and ራሳችሁን love yourself. First thing ማንንም ከመውደዳችሁ በፊት ራሳችሁን ወደዱ። ራሳችሁን እንዳታታልሉ፣ ራሳችሁን በምንም ተአምር እንዳትጎዱ። love yourself. ራሳችሁን ስትወዱ ራሳችሁን መሆን ስትጀምሩ የምትፈልጓቸው ያልፈልጓቸው ነገሮች እንኳን ቢኖሩ ራሳችሁን ስትወዱ እግዚአብሔር ደግሞ እናንተ የሚፈልጋችሁ እንደዚህ እንደ እንቁላል ሊንከባከባችሁ የሚችለውን ሰው ይሰጣችኋል። ግን ራሳችሁን ከጣላችሁ ግን የምትፈልጉትንም ነገር ሳታገኙ እዚህ ጋር ሌላም ነገር እንዳይፈልጋችሁ ነው የምትሆኑት። ስፔሻሊ ሴቶች ያ anyone please open husband shop supermarket HTT. Are you normal? Are you human? Or okay. ብዙ ጥያቄ አለኝ። አንደኛ የወደድሽው ምን ነው የወደድሽለት? እንቶቹ ሰው ምን ነው የወደድሽው? አንደበቱ ንግግሩ ሪስፔክቱ ግን አሁን ላይ አልወደውም ማለት ጠልቼዋለሁ። ኦኬ የወደድሽውን ሰው ለማስቀናት ሞክረሽ ታውቂያለሽ? ማስቀናት በሚባለው ነገር ባይዘው አላምንም። ነገርኛንሽ ማለት ቢኒ እሺ ማስቀናትማ የፍቅር እኮ አንዱ አካል ነው። እኔ ግን ለማስቀናት ሞክሬ አላውቅም። ማስበር አላውቅም። ስሚ የወደድሽው ሰው ሌላ ሰው ካልቀና ታደርጊያለሽ? ኦኬ ምንድን ነው ደካማ ነኝ ብለሽ የምታስቢው በምንድን ነው? ሰው አምናለሁ። በጣም ሰው ማምነው ቶሎ ታውቂያለሽ። ሰው የሆነ ነገር ሲለኝ በቃ ምንም የማደርገው እግዚአብሔርን እና እኔ ሰው አምናለሁ። ያ ነው የኔ ትልቁ ደካማ ጎኔ። ሰው አምናለሁ በጣም እና ደግሞ ሁሉንም ሰው ደግሞ ማመን እንደሌለብኝ በጣም ላይፍ አስተምሮኛል። አሁን ላይ ካሁን በኋላ በጣም like አላምንም ሰው ካሁን በኋላ በተለይ በፍቅር እንደዚህ ዙሪያ ምናምን ቶሎ ወንድ ልጅ አምኖ ምናምን እንደዚህ ቁንቃውስ መግባት ምናምን ነው። ኧረ በህግ አምላክ እምነትማ ተይ እምነትማ መኝ ተይ እና ካሁን በኋላ ሮዚ ጥያቄ አለሽ? እኔ እስኪ ደክመኝ ጠይቁኝ። እኔ ጥያቄ ለምን ተተዋችሁ ነው? ለምን ተዋችሁ ማለት ሞዶውን ልጅ ተውኩታል። ሶሪ እንብላ። ለምን ተውሽው? ያ
አንደበቱ ምናምን ስትይ በቃ አንደበቱ እንደገዛሽ ምናምን ነገርሽን ወደድነዋል። አንደበቱን ባይዘው የኔ ሞዳ አንድ ነገር ልንገርሽ፣ በህይወትሽ የምትፈልጋቸውን ነገሮች ሁሉ ለራስሽ ማድረግ ትችያለሽ ማለት አይደለም። ያ that's right ፈልጋለሁ ካልሆነ ሆነ ሙቭ ኦን ማድረግ አለብሽ። ላይፍ መኖር አለብኝ ብዬ የማስበው አይነት ሴት ነኝ። ምክንያቱም ጊዜ እኮ የሆነ ጊዜሽን እኮ ታቃጥያለሽ፣ ግን ይሄ ነገር ወዴት ሄደ ነው ብለሽ ደግሞ ራስሽን you have to control yourself ኮንትሮል ታደርጊና ደግሞ ከዛ ወደ ራስሽ ትመለሻለሽ። ከዛ ራስሽን እንደዛ ካልሆነ አትችይማ። በህይወቴ የምፈልጋቸውን ነገሮች ሁሉ ለማግኘት አለብኝ ማለት አትችይም። ማታገኛቸው አሉ፣ ምታገኛቸው አሉ። ሶ ራስሽን ግን ያው ትክክለኛ ሆነ ድረስ ግዴታ ሞር ትራይ ማድረግ አለ። ሞር ትራይ ስቲ what do you mean? ማለቴ የምትፈልጊውን ነገር ለማግኘት በጣም መጣር አለብሽ። ላይክ እንደዚህ አሁን እንደምትዩ ኢዚ አይደለም ልልሽ ፈልጌ ነው። ምን ታይኛለሽ እንዴ? አውሪ እንጂ። እሺ የሮዚ ጥያቄ ስላልተመቸኝ ወደ ስፒና ሮዚ ሌላ ጠይቂያት። ሌላ እኔ ብዙ ነው የጠየቅኳት። ኦኬ ለፍቅር ስታፈቅሪ አንድን ሰው ምን አይነት ፊሊንግ ነው ያለው? እስኪ ንገረኝ። ጉድ አለች ኪዲ ራሱ ማለት ፍቅርን በምን መንገድ ትገልጫዋለሽ? ላይክ አሁን ፍቅር ላፈቀር ሰው ደስታ መሆኑ የሚለውን ነገር ታምኝበታለሽ? around you ማለት አንተ አለና የሚሰማሽን ስሜት አመትው ከሱ ጋር ታውን የሚሰማሽ ስሜት አለ። በቃ ደስተኛ በቃ በህይወትሽ እንጃ የሆነ ፍቅር ይዞሽ ከምታፈቅሩ ሰው ጋር ስታወሪ የሚሰማሽን ደስታ እንጃ ሌላ ነገር ስታደርጊ ትደሰቻለሽ ብዬ አላስብም። በጣም ነው ደስ የሚል ከሱ ጋር ማውራት ታይምሽን ስፔንድ ማድረግ እንትን የምትደሰት ይመስለኛል። ያንን ነገር ምን ሆነሽ ነው እንዴ? ምንድን እንጂ እንዴ ምንድን እንዴ ከምንድን እንደዛማ አይሆንም። ተይ እንዴ ምንድን ነው የዜግነት ክብር በይልኝ።